ፈጣሪ አህያን ፈጠረና እንዲህ አለው፣ አህያ ትሆናለህ። ሸክሞችን በጀርባ በመሸከም ፀሐይ ወጥታ እስክትጠልቅ ድረስ ያለመታከት ትሰራለህ። የምትመገበው ደግሞ ሳር ነው። ምንም አይነት ኢንቴሌክት ወይም የማሰብ የማመዛዘን ችሎታ የለህም። እናም 50 ዓመት ትኖራለህ። አህያው እንዲህ ሲል መለሰ፣ አህያ ሆናለሁ፣ ችግር የለውም። ነገር ግን 50 ዓመት በጣም ብዙ ነውና 20ውን ብቻ ስጠኝ። እግዚአብሔርም የፍላጎቱን ሰጠው። ፈጣሪ ውሻን ፈጠረና እንዲህ አለው፣ የሰው ልጅ ቤት ትጠብቃለህ። የሰው ልጅም እውነተኛ ጓደኛ ትሆናለህ። ከጌታህ የሚጣልልህን ፍርፋሪ ትመገባለህ። እናም 30 ዓመት በሕይወት ትኖራለህ። ውሻም ትባላለህ። ውሻው ሲመልስ ጌታዬ 30 ዓመት እጅግ ብዙ ነው፣ 15 ዓመት ብቻ ይበቃኛል አለ። ፈጣሪም የፍላጎቱን ሰጠው። ፈጣሪ ዝንጀሮን ፈጠረና እንዲህ አለው፣ ዝንጀሮ ትሆናለህ። በዛፎች ቅርንጫፍ ወዲያና ወዲህ እየተንጠለጠልክ ትርኢት ትሠራለህ። በድርጊትህም አስገራሚ ትሆናለህ። እናም 20 ዓመት ትኖራለህ። ዝንጀሮው ሲመልስ 20 ዓመት መኖር በጣም ብዙ ነው፣ 10 ብቻ ይበቃኛል አለ። ፈጣሪም የምኞቱን ሰጠው። በመጨረሻም ፈጣሪ ሰውን ፈጠረና እንዲህ አለው፣ የሰው ልጅ ትባላለህ። በምድር ላይ ካሉት ፍጡራን አመዛዛኝ፣ አሳቢና ምክንያታዊ ፍጡር አንተ ብቻ ነህ። በሌሎች ፍጡራን ላይ ለመንገስም የማሰብ ችሎታን ትጠቀማለህ። በሌሎች ፍጡራን ላይ ነግሰህም 20 ዓመትን ትኖራለህ አለው። የሰው ልጅ የተሰጠውን የማሰብ ችሎታውን ተጠቅሞ ሲመልስ ጌታዬ እሺ የሰው ልጅ ሆናለሁ፣ ነገር ግን 20 ዓመት መኖር እጅግ ሲበዛ ትንሽ ነው። ስለሆነም 30 ዓመት አህያው የተቃወመውን፣ 15 ዓመት ውሻው አልፈልገውም ያለውን፣ እናም ደግሞ 10ን ዓመት ዝንጀሮ የማይፈልገውን ስጠኝ ሲል ጥያቄውን አቀረበ። ከራሱ ጋር የሌሎችን ደማምሮ 75 ዓመት አደረሰው። ፈጣሪም የፍላጎቱን ሰጠው። እናም የሰው ልጅ ሕይወት ከዛን ጊዜ ጀምሮ 20ውን ዓመት እንደ ሰው ይኖራል። ሳያገባ ትዳር ሳይመሰርት ለአንድ ወዱ ሲኖር ማለት ነው። ከዛ በኋላ አግብቶ ትዳር ሲመሰርትና የቤተሰብ ኃላፊ ሲሆን 30ውን ዓመት ልክ እንደ አህያው የአህያውን ሚና ወስዶ ይኖራል። የቤተሰብ ኃላፊነቱን ይሸከማል። የአባወራነቱን ኃላፊነት ለመወጣትም ቀን ከሌት ያለመታከት ይሰራል። ቀጥሎም ልጆቹ እያደጉ ሲሄዱ 15ቱን ዓመት ልክ እንደ ውሻው አይነት ኑሮን ይመራል። ቤቱን ይጠብቃል፣ ይንከባከባል፣ ከልጆቹ ተርፎ የሚሰጠውንም ይበላል። አርጅቶ እየሸመገለ በሄደ ጊዜም ጡረታ ይወጣና 10ን ዓመት እንደ ዝንጀሮ አኗኗር ዘይቤ ይኖራል። ልጆቹን አጎራብቶ ከአንደኛው ቤት ወደ ሌላኛው ቤት በመዘዋወር የልጅ ልጆቹን በማጫወት በማዝናናት ያለፉ ዘመናትን ታሪክ በማውራት ያሳልፋል። ሕይወት ማለት እች ናት።